ዛሬ እጣ ይወጣላችሁ 9 ሰዎች ስም ዝርዝራችሁን እጠራለሁ። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ሰልዋ አብድል ጀዲ ከዩናይትድ አረብ ኢማሬት። ሁለተኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ሰለሞን ገረከቦ ከሳውዝ አፍሪካ። ሶስተኛ እጣ ተዘሩ አዳላ ከዩናይትድ አረብ ኢማሬት። ተዘሩ አዳላ ኦኬ። አራተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም አያለህ መኮንን ከሳዑዲ አረቢያ። አምስተኛ እጣ ባለ 2 መኝታ ቤት ሃይማኖት ከካታር። ስድስተኛ እጣ ባለ 2 መኝታ ቤት መልካሙ አርሴማ ከሳዑዲ አረቢያ። ሰባተኛ እጣ ባለ 1 መኝታ ቤት አፍሮሚያ ገብረ ጻዲቅ ከባህሬን። ስምንተኛ እጣ ባለ 1 መኝታ ቤት ጌታቸው አናሚ ከሳውዝ አፍሪካ። ዘጠነኛ እጣ ባለ 1 መኝታ ቤት ካልብ መስፍን፣ ይኸው ገዝት ገብቷል። በልጁ ስም ነው የቆረጠው። ካልብ መስፍን ከቤይሩት። ሰው አሁን ደውለውልሻል? እኛ አልደወልንም። እንግዲህ ደውለውልኛል ብለሻል። ደወለው ሴቶችም ደውላሉ። ስናሳይ ተረጋጊ፣ አዳምጪ። ቁጥር እዚህ ላይ ስለሚታይ ላይፍ ላይ ስክሪንሻት እያደረጉ እየወሰዱ ይደውላሉ። ስለዚህ ማንም ሰው የደወለ ሰው ነይ ቤቱን ፕሮሰስ ነይ ቤቱን ውሰጂ ብለው እንዳንቺ እንደዚህ ያልተረጋጋ ሰው ሲያገኙ ይበላሉ፣ ብር ያታልላሉ። ስለዚህ ተጠንቀቂ። 5 የሚከፈል ነገር የለም። እሺ፣ ቤቱን ለመረከብ 5 አስፈል። እሺ፣ እንኳን አብሮ ደስ አለን። እሺ፣ አወራሻለሁ። በቃ በውስጥ በቃ ልውረድ። እሺ፣ ለምን ትወርጃለሽ? ደስታሽን አታቃጥሚም? እንዴት ልትሄጂ ነው የምትወጪው? እኔ እኮ ስራ ላይ ነኝ እኮ። ዝም ብዬ ከላይ ዩኒፎርሜን ከላይኛው ብቻ አውልቄ ነው የገባሁት። ታችና ሴትዮ ስራ ላይ ናት። ቢያውቁ ምንድን ነው ችግሩ? ለምን አትነግሪያቸውም? ቤት ደረሰኝ በ2,000 ብር ዕጣ ቆርጬ ብለሽ ልንገራቸው። ለምን አትነግሪያቸውም? ጥሩ ነገር አይደል እንዴ? ጥሩ ነገር ነው። ከፈለጉ እነሱ ይቁረጡ፣ ግን አይችሉም ኢትዮጵያዊ ስላልሆኑ። መዳምሽም ይቆርጡ ነበር። ለኢትዮጵያውያን ብቻ ነው እውነት ነግሪያት። መዳም ያረን የሚቆርጥ ትልሽ ነበረ። አልችልም። እውነት ስለ እግዚአብሔር ማለት ነው። እግዚአብሔር ስጦታ ሲሰጥ አይቻለሁ። ማለት እንዳለብኝ አላውቅም። ቤት የሚያህል ነገር ደርሶ ላይቭ ላይ መምጣት ግዴታ ነው። ረበሽ አንቺ ካልፈለግሽ ለሌላ እድለኛ ይሰጣል። ማላገኘው ነገር ነው እግዚአብሔር ይሰጠኝ። ለምን አልመጣም? እውነት ለምንድን ነው የማላመሰግነው? አምላክ እንዳይመግድ እውነት እግዚአብሔር ይሰጠኝ። ስም ዝርዝር ረዛም ፖስታል። አንቺ በማን ስም ነው የቆረችው? በራስሽ ሃይማኖት የራስሽ ስም ነው አይደል? ሃይማኖት የራሴ ስም ነው። እሷ ደግሞ በወንድሟ ስም ነው የቆረጠችው። ለወንድሟ ነው የደረሰላት። እሺ፣ ካልገባሽ አይከፍትም የሚባል ነገር የለም። ፎሎ 1000 ነው የሚጠይቀው ቪዲዮ ለማብራት። የእሷ ቪዲዮ እንዲሏት ነው። አሁን ኢሚዲየትሊ ነው የሚጀምረው። ፊን ያደረጉት ቪዲዮ ላይ ገብታችሁ ዋትሳፕ ነበር የተወሰዳችሁ 5ኛ ዙር በጣም ወቅድም ቪዲዮ አልከፍት ብሎት 1000 ፎሎ ያደረግነው ሰውዬ አሪ ባለ3 ማንነት ሰለሞን ገርከቦ ሰለሞን ገርከቦ በወንድም ስም ነው። በነፍስም ቆርጬ ነበረ። አይገርምሽም? ከአንቺ በላይ ያለችውም ከሳውዲ በወንድሟ ስም ነው የቆረጠችው። አንቺ አሁን ቤቱን ለራስሽ ነው ለወንድምሽ እንዴ? በወንድምሽ ስም ቆርጠሽ ለራስሽ? እሱ እናወራለን አይደል? እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር እኮ ያውቃል። እግዚአብሔር ይመስገን። ማን ነበር ስሙ? የቲክቶክ ስሙ አይ ዶንት ኬር ነው። 2055 ፎሎ አድርገሽ አሁንም ካናጆይን አለ። እድሜሽ ስንት? እድሜ ትንሽ አድርገሽ ከፍተሽ ከሆነ ሄደሽ ሌላ ቲክቶክ ይዘሽ ነይ። ውስጥ አለ እኮ ይገባል። ኮንታክት ያደረግሽን የቆረጥሽው አንቺ ነሽ አይደል? የቆረጠው አካል ነው የሚገባው። ቲክቶክ ቆረጠው ማን ነው? ስለዚህ ሄድ ወለሽ በሌላ አካውንት ነይ እኮ በሌላ ቲክቶክ አካውንት እና ቪዲዮ አብሪ። ቪዲዮ ካላበራሽ አንቺ ኦኬ። አሁንም ዝም ስላላችሁ ያጣ ሰልዋ አብድል ጀዲ ከዩናይትድ አረብ ኤሚሬት። ሁለተኛ ጋር ሰለሞን ገርከቦ ከሳውዝ አፍሪካ። አታር
ሀቡ ብለህ ጻፍ። ስንተኛ ዕጣ የወጣልሽ ነሽ? አንደኛ ሰልዋ ማሻአላ ባለ 3 መኝታ ቤት ሰልዋ አብድል ጀዲድ አይደል? መጂድ ነበረ ግን አብድል ጀዲድ አብድል ጀዲድ ብሎ የጻፈው። ዋትሳፕ ኮሊንግ አይሰራም። ካኖ ከባህሬን ጋይስ ፊንት በላክ አላህ ሆይ ጠብቀኝ የምትለው ጭራሽ የአረብ ልጅ አስገብተሽ እሱ ነው እያወራ ያለው። በልጄ ስም ነው የቆረጥኩት። አብይ እንኳን ደስ አለክ። በጣም ነው ደስ ያለኝ እኔ ላንተ ስለደረሰክ። ባለ 1 መኝታ ቤት 9ኛ ወጣ ያንተ ነው። ባለ 1 መኝታ ቤት ደርሶካል። ሰማች። እንኳን ደስ አለክ። ባለ ደስ አለን። ከኔ ጋር ማብሮ ሊወጣላቸው እንኳን ደስ አላችሁ ማለት እፈልጋለሁ። ሳይ እሺ፣ ካሌብ መስፍን ለቀሪውም ደርሰው እንዴት ራስን የቆረጥከው ወይ ሰውን የቆረጠልህ እንዴት ነው? እኔ ራሴ ነኝ። አቡ ጎበዝ፣ በጣም ደስ ይላል። እውነት በጣም ደስ ይላል። ወይዘዌ አብዛኛውን ጊዜ ሴቶች ነበር የሚደርሳቸው እና ወንድ የደረሳቸው ራሱ እህቶቻቸው የቆረጡላቸው ናቸው። እና አንተ ራስህ ቆርጠክ ስለደረሰክ ደስ ብሎኛል። እኔም ከልብ ደስ ብሎኛል። በተለይ ደግሞ ያው ለሚስቴ ትጓጓ ስለነበረ ያው መድረሱ ደስ ብሎኛል። ምን አለች ሚስትክ? ምን አለች? ደስ ብላት። እንደውም ሴት ልጅ አለች፣ ሌላ የወንዱ ታናሽ በወንዱ ስም ነው የቆረጥኩት። አሁን እሷን እያጠበቻት ነበረ ቪዲዮ ኮል ስደውል። ከዛ እስክልጨርስ ድረስ ሳልነግራት ከጨረሰች በኋላ ነው የደወልኩላት። ምን ደስ ሲል ምን አለች? ደስ አላት። በደስታ ልጄን እንዳትላት ብዬ ጎበዝ። በደስታ ልጅቷ እንዳትላት አድራሱ ጨርስ ይነገራል። ደስ ይላል በጣም በእውነት በጣም ነው ደስ የሚለው። ቤት ትልቅ ነገር ነው። ቤት ደስ የሚል ነገር ነው። በጣም እውነት 2000 ብር ትኬት ቆርጠህ ቤት ሲደርስህ ትልቅ ነገር ነው እና ለእናንተ ትልቅ ለቤተሰብ እናንተ ለባለቤትህ ለልጆችህ በጣም ትልቅ ደስታ ነው። እንኳን ደስ አላችሁ። አመሰግናለሁ። እግዚአብሔርንም እናንተንም አመሰግናለሁ። ቀጣይም ደግሞ ለሌላው እንደዚህ እድለኛ እንዲሆን ልባዊ ምኞቴ ነው። አሜን። ለሌላው ላልደረሰው ሌሎቹንም አስገባቸው። እንኳን ደስ አላችሁ እያላችሁ ነው። እጣ ደርሷችኋል፣ ከፋም ነገር አለ ይላሉ ሌቦች። ከኔ ቀድመው ደውለውላት ነበር። አስበው። እኔ ቶሎ ባላገኛት ኖሮ ይሄን ያህል ብር ምንም የሚከፈል ክፍል የለም። 5 አይከፈል ከቆረጣችሁበት 2000 ብር ውጪ 5 ሳንቲም የሚከፈል ነገር የለም። 5 ሰዓት ከፍሉ ነው ቤታችሁን በስማችሁ የምታዞሩት። እሷ ደግሞ ሰልዋ አንደኛ ዕጣ ባለ 3 መኝታ ቤት የደረሳት ናት። እንኳን ደስ አለች። እኔ ምንሽ ሰልዋ ቤቱ ለማን ነው የምታደርጊው? በእህቴ ልጆች ስም ነው የቆረጥኩት ነው መሰለኝ ያልሽኝ። በእህቴ ልጅ ስም ሚውት ነሽ ማሬ። እኛ ልጆች ስም ነው የቆረጥኩት፣ መንትዮች ናቸው። ኦኬ፣ በሁለቱ ስም አንድ ላይ። አዎ፣ ሰልዋ ሴትዮዋ ናት፣ አብዱል መጂድ ደግሞ ወንድየው ነው። መንትዮች ናቸው። ኦኬ፣ እኮ ቤቱ ለማን ነው የሚሆነው? ያው እኛ አጋጣሚ ነው የቆረጥን፣ እሷ እንድትቀመጥበት ነው። ቤት የላትም የሰልዋ ናት። ኦኬ፣ እኮ በጓደኛሽ ልጆች ነው የቆረጥሽው። ስለዚህ ቤቱ ለጓደኛሽ ልትጫት ነው ወይስ ለራስሽ ነው? እኮ አሁን ቤቱ የሚሆነው በማን ስም ነው? የትም ሁኚ በውክልና እኮ መረከብ ትችያለሽ፣ መብትሽ ነው። መምጣትም ትችያለሽ፣ መጥተሽ መረከብ ትችያለሽ። አብዛኞቹ እንደውም መጥተው ነው የሚረከቡት። በሌላ ሰው ስም እንዲሆንባቸው ስለማይፈልጉ መጥተው በስማቸው ተረክበው ነው የሚመለሱት። መዳምሽን ባለ 3 መኝታ ቤት ኮንዶሚኒየም እኮ ነው የደረሰሽ። ታደርገው ልጅ ለስ ኧረ ተው፣ ከባድ ነው። ተው ስቆርጥ ለማን ብላ ነው? እሱ እኮ ነው ጥያቄ ይረዛል። እኔ በጓደኛዬ ገና ዋትሳፕ ላይም ነግራኛለች። ደርሶሻል እንኳን ደስ አለሽ ነይ ላይቭ ላይ ስላት በጓደኛዬ ልጆች መንትያ ልጆች ስም ነው የቆረጥኩትኝ ስትል ነይ ላይቭ ላይ እንነጋገራለን አልኳት። ከዛ ለዛ ነው ለማን ነው የምለው። አሁን ለማን የቆረጥሽው? በወንድሟ ስም ይወጣላት ትብለጥ በወንድሟ ስም ነው የቆረጠችው። ለማን ነው ስላት ለወንድሜ አለች አይደል?
ክርስቲና ብዬ ትኬት ብቆርጥ ክርስቲና የምትባል ሴትዮ አፈላልጌት ቤቱን ላከፍላት ነው በስምሽ ስለቆረጥኩ ብዬ ወይ በአንዲት ማደንቃት አርቲስት ስም ብቆርጥ ስለምወዳት በአንዲት አርቲስት ስም። አሁን ብዙ ሚካኤል ገብርኤል ምናምን እያሉ የሚቆርጡ ልጆች አሉ። በሚካኤል በማርያም በገብርኤል ብዙ እንደዚህ አይቻሉ። ትኬት የቆረጠ ሰው ሲደርሰው ለማርያም ነው የሚሰጣት ራሷን ቤቱ የሚኖርበት ቤትሽ ብዬ ነግራታለሁ። በኋላ ፍትህ ብላ እንዳትመጣ ቤት ይኸው በኋላ ከጓደኛዋ ጋር ሲጣሉ ለጊዜው ተቀመጪበት ብያት ወረሰችን ብላ ፍትህ ብላ እዚህ ቤት እንዳትመጣ። ሺዘዋን መቁረጥ ምንድን ነው በእንግሊዝኛ ውዶቼ? አፍሪካ ታዲያ ዋትሳፕ ላይ አናግሬ ካደል ለምንድን ነው ፕሮፋይል ፒክቸር እና እንትን ማትልከው? ላክልኝ መጀመሪያ ወንድሜ ላክልኝ። ፕሮፋይልክን የፈጠን ኮድ ጽፈት ትገባለህ እና ባለሶስት መኝታ ቤት እና ባለቤት አለሽ? ህጋዊ ባልሽ ነው? የትዳር ወረቀት አላችሁ? በቃ እንደዛ ከሆነ ባለቤትሽ አንቺን ወክሎ መረከብ ይችላል። አላወቅም ግን ከዚህ በኋላ ነው የምነግረው እንጂ ንገሪው እንጂ ቤትን የሚያህል ነገር ኧረ ንገሪው እናቴ። አንቺ በጣም ቀዝቃዛ ነሽ። እሷ ፌንት በልታ አዚ ሞዴል ሃይማኖት ትባላለች። ካታር ነው ያለችው። ባለው ለሜንታ የሚደርሷ ፌንት በልታ ውሃ ተደፍቶባት ተቀስቅሳ ነው። ኧረ ደዊና ባልሽን አትደፍቺው። ደዊና ባልሽን አብስሪው። ማሪ ደውለሽ አብስሪው ባልሽ እያየ ነው ላይፉን። ሁለተኛ ዕጣ ባለ 3 መኝታ ቤት ነው ይወጣልክ። ኦኬ ቴንክ ዩ። እህትህ ናት የቆረጠችው አይደል? ይተናል። ማን የቆረጠው? ብርቱካን ማቴዎስ። እህትህ የት ነው የምትኖረው? ዱባይ። ታዲያ ዱባይ እየኖረች እንዴት ዋትሳፓ የሳውዝ አፍሪካ ሆነ? እሷ እኮ ናት በዚህ ቁጥር ስታወራኝ የነበረችው። የእሷ ነው በእኔ ስም ነው። ኖ ዋት አይ ሚን እሷ ያናገረችኝ በሳውዝ አፍሪካ ቁጥር ያናገረችኝ እሷ ናት ነው የምልክ እኔ። እሷ የምትጠቀመው የሳውዝ አፍሪካ ቁጥር ነው የምትጠቀመው። ገባኝ። እሷ ናት በሳውዝ አፍሪካ ቁጥር ዋትሳፕ የምትጠቀመው። አሁን ገባኝ። ያው ይቻላል። አይ ነው እኔስ ካታር እየኖርኩኝ በኢማራት ቁጥር አይደል ዋትሳፕ የምጠቀመው። እሱማ ይቻላል፣ ትክክል ነው። ስለዚህ አንደኛ ዕጣ ሰልዋ አሁን ከባለ 3ኛ ዕጣ ተዘሩ አልተገኘችም። ጋይስ ተዘሩ እስካሁን ድረስ አልመለሰችም፣ ግን 2 ራይት ሆኗል። መልካሙ ሲባል ወንድ ነው አንተ ብዬ ነው ያወራሁትን። እስካሁን አልመለሰም፣ ግን 2 ራይት ሆኗል። አላየም ዋትሳፑን መልካሙ። እሺ 6ኛ ዕጣ ነው መልካሙ። 7ኛ ዕጣ አፎሚያ ገብረ ጻዲቅ ከባህሬን አልተገኘችም። አፎሚያ ገብረ ጻዲቅ ቆይ የባህሬን ቁጥር እኮ ተመልሶ ቤተሰብ ሙሉ እየደወለብኝ ስልክ እያወራው ነው። ማሪ ልገባ ነው አስገቡኝ ብለሽ እኮ ዝም ብለሽ አትገቢም። ቲክቶክ ፕሮፋይልሽን ትልኪና የምትጽፊውን ኮድ እሰጥሻለሁ። ከዛ ያንን ኮድ ኮመንት ላይ ስትጽፊ ሞዴሬተሮች ያስገቡሻል። ስለዚህ መጀመሪያ ቲክቶክ ፕሮፋይልሽን ላኪ። ቤተሰብ ዘመድ አዝማድ እየደወለ ቢዚ ያደረጓት ማንን? አፎሚያን ከባህሬን። 7ኛ ዕጣ አፎሚያ ከባህሬን ባለ 1 መኝታ ቤት ኮንዶሚኒየም የደረሳት ናት። አሁን ትመጣለች ቲክቶክ ፕሮፋይሏን ልካ። 8ኛ ዕጣ ጌታቸው ከሳውዝ አፍሪካ አልተገኘም። ባለ 1 መኝታ ቤት ኮንዶሚኒየም ጌታቸው አናሜ ከሳውዝ አፍሪካ አልተገኘም። 9ኛ ዕጣ ካልብ መስፍን አያሌው ከቤሩት ተገኝቷል። እሱ ነው ባለ 1 መኝታ ቤት። ስለዚህ አሁን ያልመጡት ማን ናቸው? ጌታቸውና አፎሚያ አፎሚያ ሺኒ ናት። ይኸውልሽ እንኳን ደስ አለሽ ናት። ይኸውልሽ ማንም ሰው ቢደውልልሽ እና ምንም አይነት የሚከፈል ነገር አለ ቢሉሽ እንዳትሰሚ። 5 የሚከፈል ነገር የለም። በነፃ ነው ቤትሽ የምትረከቢው። እሺ ከላይቭ ላይ ቁጥርሽን ወስደው እጣ ሲወጣ አዳምጪኝ። እጣ ሲወጣ ላይቭ ላይ ስለሚታይ ቁጥር ከዛ ላይ ወስደው ደውለው ቤት ደርሶሻል፣ ቤቱን በስምሽ እንድናዞር ብር አስገቢ ምናምን ሊሉሽ ስለሚችሉ ሌቦች 5 የሚከፈል ነገር የለም። አየሽ እኛ ግን የትም አልደወልም። ቁጥር ከላይቭ ላይ እየወሰዱ ነው የሚደውሉት ሌቦች ናቸው። ተጠንቀቂ እሺ። 5 አይከፈልም።
ውሸት ነው። እሺ ከኔ ጋር ነው የምትጨርሽው፣ ከኔ ጋር ነው የምትጨርሽው። 5 የሚከፈል ነገር የለም። ውሸት ነው። ምንም አይደል ውዴ። ዋትሳፕሽን አስተካኪ እሺ። ከኔ ጋር ትኬትሽን ፎቶ አንስተሽ እንድትልኪልኝ ዋትሳፕሽን አስተካኪ። አንድ ራይት ነው ዋትሳፕሽ። አይ ይሄ የኢትዮጵያ ቁጥር ነው። እኔ በዚህ ዋትሳፕ የለኝም። የኔ ዋትሳፕ ላይ ላንቺ በዚህ ትኬት በቆርጭበት በዚህ በደወልኩልሽ ቁጥር ዋትሳፕ ላይ ቮይስ አስቀምጬልሻለሁ። እሺ እኮ ዳታ ሙይና ወይ ኢንተርኔት ፈልጊና በዚህ ቁጥር በራሱ እኔ በደወልኩልሽ ባንቺ ቁጥር ዋትሳፕሽ ላይ ስትገቢ የኔን ቮይስ ታገኛለሽ በኔ ዋትሳፕ ቁጥር። እሺ ምንም አይደል እናቴ፣ እንኳን ደስ አለሽ ማሪ። ቻው። እሺ ብያችኋለሁ። ሌቦች ላይቭ ላይ እየታየ ነው እጣው የሚወጣው ታውቃላችሁ። ስክሪን ላይ ይታያል፣ ኮምፒውተር ላይ ስማችሁ ቁጥራችሁ ስለሚታይ ይወስዱና ደውለው ቤት ደርሷቸዋል ይሄን ያህል ብር አስገቡ ይላሉ። እማያውቅ ሰው ሊያስገባ ይችላል። ስለዚህ እንዳትታለሉ። ከሰክሰስ ትኬት ስትቆርጡ ቅድምም ለዚች ልጅ ከካታር ለሃይማኖት ደውለውላት ነበረ። ስለዚህ ከሰክሰስ ትኬት ስትቆርጡ ያቺ 2000 ብር ትኬት ከምቆርጡባት ውጪ 5 ሳንቲም የሚከፈል ነገር የለም። አደራችሁ።